ባይነት ላሁን ነኝ። በኢትዮጵያ ምርት ገበያ የታጠበ ለውጭ ገበያ የቀረበ የሲዳማ ቡና በ1000 ብር አማካኝ ዋጋ ሲገበያ ይውላል። በኦሮሚያ ምርት ገበያ ደግሞ በቆሎ በጅምላ ከ600 እስከ 780 ብር በኩንታል ተገበያይቷል። ተጨማሪ መረጃውን አብረን እንከታተል። ከውጪ ወዳገኘነው የቢዝነስ መረጃ ስናልፍ ደግሞ በኡጋንዳ የመንግስትና የንግድ ተቋማትን አነስተኛ ስራዎች በኮምፒውተር የታገዘ በማድረግ ተቋማቱ ለዋና ዋና ስራዎቻቸው ብቻ ትኩረት እንዲሰጡ የሚረዳ ተቋም ስራ ጀመረ። ተቋሙ 4000 ለሚሆኑ ወጣቶች የስራ ዕድል ይፈጥራል ተብሏል። ጸገነት አሰፋ 62 በመቶ የሚሆኑ ወጣቶች ስራ አጥ በሆኑባት ኡጋንዳ የተለያዩ ተቋማት የቢዝነስ ስራዎችን በግል ለማገዝ የተቋቋመ ማዕከል ለወጣቶች የስራ ዕድል እየፈጠረ ነው። ማዕከሉ በሙሉ አቅሙ ቢሰራ 4000 ወጣቶችን ቀጥሮ ማሰራት ይችላል። ሆኖም በኡጋንዳ ያሉ ትልልቅ ተቋማትና ኩባንያዎች የቢዝነስ ስራቸውን ለማዕከሉ ሰጥቶ ማሰራት አዲስ ጉዳይ ሆኖባቸዋል። የቢዝነስ ስራዎችን የሚያከናውነው ማዕከል ለተቋማት ጥናቶችን ያካሂዳል፣ ደንበኞችን ማስተናገድ የመሳሰሉትን ስራ ይሰራል። በዚህም የሚሰራ ለቶይንም አገልግሎቱን ለማግኘት የፈቀደው ተቋም አሰራሩ ዘመናዊና ቀልጣፋ እንዲሆን ወጪውንም እንዲቀንስ ያስችለዋል ይላሉ የማዕከሉ ዳይሬክተር ላክሽማን ማኒካ። ለምሳሌ በአንድ የመንግስት ቢሮ በየወሩ በሚሊየን በወረቀት የሚመዘገብ መረጃ ይኖራል። እኛ ይህንን ወደ ኮምፒውተር እናስገባለን። ወደ ባንክ ደውለው መረጃ የሚጠይቁ ደንበኞች ይኖራሉ። እኛ ለዚህ አገልግሎት የሚሆነውን የጥሪ ማዕከል እናስተናግድ እንችላለን። በዚህ አገልግሎታችንም ተቋሙ በዋናው ስራ ላይ እንዲያተኩር አገዝ ነው ማለት ነው። ከፍተኛ የስራ ዕድል ይፈጥራል የተባለው ማዕከሉ አሁን ላይ በአንድ ፈረቃ 156 ወጣቶችን እያሰራ ሲሆን 3 ፈረቃዎች አሉት። የስራ ዕድል ከተፈጠረላቸው መካከል ፍላቪያ አሊቴሳ አንዷ ናት። በኡጋንዳ ስራ ማግኘት ቀላል ነገር አይደለም። እኔም በ2011 ተመርቄ ከአመት በላይ ያለ ስራ ተቀምጫለሁ፣ የዚህን ስራ ማስታወቂያ እስክሰማ ድረስ። በፍጥነት እያደገ ባለው የአፍሪካ ኢኮኖሚ ኩባንያዎች የተወሰኑ የቢዝነስ ስራቸውን ሌሎች እንዲያከናውኑ በማድረግ አሰራራቸውን ቀልጣፋ ማድረግ ይገባቸዋል ይላሉ የኢኮኖሚ ባለሙያዎች። የማዕከሉ ዋና ዳይሬክተርም ይህንን ሀሳብ ይጋራሉ። በአፍሪካ ኢኮኖሚው እያደገ ነው። ከቢዝነስ ስራዎች ጎን ለጎን የሚሰሩ በርካታ አገልግሎቶች ይኖራሉ። የኛ ማዕከልም የተቋማቱ የጀርባ አጥንት በመሆን ተጓዳኝ ስራዎችን ያከናውናል። በቀጣዮቹ 2 ዓመታት ኡጋንዳ በርካታ ወጣት ዜጎቿ በማዕከሉ የሰለጠኑ ሰራተኞች እንደሚሆኑ ተስፋ ተጥሏል። ዘገባው የሮይተርስ ነው። የምሽቱ የቢዝነስ ዘገባዎቻችን እነዚህ ነበሩ። ሰላም።